እንዴት አደራችሁ? ዛሬ የተወሰነ ሀሳብ እንድንካፈል ፈልጌ ነው። የሀሳቡ ርዕስ ሁክ ስለማድረግ ነው። ግን ቪዲዮአችንን ኮንቴንታችንን ሁክ ስለማድረግ ሳይሆን ጠዋታችንን ሁክ ስለማድረግ ነው ዛሬ እንድንወያይ የፈለኩት። ጠዋታችንን ሁክ በማድረግ ቀናችንን እንዴት እናሸንፍ በሚል ርዕስ ነው የተወሰነ ነገር እንድንካፈል የፈለኩት። እንግዲህ እንደምታውቁት የሪል ስቴት የሽያጭ ስራ በኤነርጂ በሞቲቬሽን ሊሰራ የሚችል እና የተገባው አይነት ስራ ነው። ሴልሶች ከየትኛውም ፕሮፌሽን በላይ ሞቲቬትድ እና ኢነርጃይዝድ መሆን ይጠበቅባቸዋል። ከዛ ጋር በተገናኘ ምናልባት ጠዋት ላይ አርፍደን የመነሳት ልማድ ካለን ቀጥታ ወደ ዴይሊ ሩቲናችን ነው ቀጥታ የምንጣደፈው ማለት ነው። እሱ ደግሞ እኛ ላይ ስትረስ ሊያሳድርብን ይችላል፣ ዲስኦርጋናይዝድ እንድንሆን ሊያደርገን ይችላል ማለት ነው። ስለዚህ የቀኑን ሙዳችንን ሙሉ በሙሉ አፌክት ያደርገዋል ማለት ነው። ደወይ ቀናችንን የምንጀምርበት ሁኔታ ወይም ጠዋታችንን የምንጀምርበት ሁኔታ የሙሉ ቀናችንን ሁኔታ ይወስነዋል ማለት ነው። ምናልባት አንድ የሚባል አባባል አለ፣ our morning mood will determine our daily pattern የሚባል አባባል አለ። ሞርኒንግ ሙዳችን አሪፍ ከሆነ ዴይሊ ፓተርናችን the whole day አሪፍ ይሆናል ማለት ነው። ሞርኒንጋችን ላይ በደንብ መስራት ያስፈልጋል ማለት ነው። ከዚህ ጋር በተገናኘ የመጀመሪያው በጣም ጠቃሚው ነገር ይሄ early መነሳት የሚባለው ነገር ላይ ነው። ብዙ ስኬታማ ሰዎች ሪሊ ጠዋት ላይ የመነሳትን ጥቅም ያውቃሉ። ጠዋት ላይ early የመነሳትን ጥቅም ያውቃሉ። ጠዋት በመነሳት ወደ ቀኑ ጡዘት ቀጥታ ከመግባታቸው በፊት የራሳቸውን ጊዜ መግዛት እንዲችሉ ተጨማሪ ጊዜ ኤክስትራ ታይም ለራሳቸው እንዲያገኙ ያደርጋል ማለት ነው። ያለበለዚያ ግን አርፍደን የምንነሳ ከሆነ ግን ቀጥታ ወደ ቀኑ ጡዘት መግባታችን አይቀርም። ይሄ ደግሞ የበለጠ ስትረስፉል እንድንሆን፣ ዲስኦርጋናይዝ እንድንሆን እና መጨረሻ ላይ ውጤታማነታችንን እንዲቀንስ ያደርገዋል። እንዴት ጠዋታችንን ሁክ አድርገን ቀናችንን ስኬታማ እናድርግ የሚሉ አንዳንድ ቱሎችን ለመነጋገር እንሞክራለን። የመጀመሪያው ነገር እንግዲህ early ጠዋት ላይ ለመነሳት we need to get a quality sleep። ጣፋጭ እንቅልፍ ወይም ጣፋጭ እረፍት ማረፍ ያስፈልጋል። እሱ እንዴት ነው ማድረግ የምንችለው? አንደኛ ነገር ልንተኛ አካባቢ ስፔሻሊ ከስልኮቻችን እና ከሌሎች ከኮምፒውተሮቻችን ከስክሪን ትንሽ ዲስኮኔክት ማድረግ ያስፈልጋል፣ ልንተኛ አካባቢ ማለት ነው። ይሄ ጥሩ እረፍት ማድረግ እንድንችል ያደርገናል። ከዛ ውጭም ደግሞ ለነገ ቅድመ ዝግጅት ልናደርግ እንችላለን። ልብሳችንን ማዘጋጀት፣ ጫማችንን ማዘጋጀት፣ መወሰን ምናምን እንችላለን ማለት ነው። ስለዚህ ይሄንን የምናደርገው ከሆነ ኳሊቲ የሆነ ወይም ደግሞ ጣፋጭ የሆነ እንቅልፍ እረፍት ማድረግ እንችላለን። ካለበለዚያ ግን ከባድ ነው። ምናልባት ረጅም ሰዓት ተኝተን ጠዋት ላይ ስንነሳ የተደበደብን የሚመስል የተደበደብን ምናምን ሰውነት የደቀቀ ምናምን የምንልበት አይነት ሁኔታ አለ። ሰው እንዴት 9 ሰዓት ተኝቶ ጠዋት ላይ ሲነሳ ሰውነት የደቀቀ ማን የደበደበኝ ምናምን አይነት ስሜት እንዴት ሊሰማው ይችላል? ስለዚህ የእንቅልፋችን ኳሊቲ ጥያቄ ውስጥ ሊገባ ይችላል ማለት ነው። አንዱ ነገር ይሄ ነው። ሁለተኛው የሩቲኖችን ስታብሊሽ ማድረግ ነው። ይሄ ኦን ዴይሊ ቤዚስ ልናደርጋቸው የምንችላቸው ሩቲኖች ምንድን ናቸው? ልምምዶች። እነዚህ ልምምዶች በጣም ወሳኝ ናቸው። ቢኮዝ በልምምድ ውስጥ ራስን ማስገዛት የሚባለው ነገር ስለሚከተል ማለት ነው። ሁልጊዜም ሞርኒንግ ሩቲናችን ኮንሲስተንት እንዲሆን ማድረግ ብንችል አሪፍ ነው። እንደ ፐርሰናል ፕሪፈረንሳችን አንዳንዶቻችን መጸለይ ሊያስደስተን ይችላል። አንዳንዶቻችን ማመስገን ሊያስደስተን ይችላል። በእንቅስቃሴ መጀመር ሊያስደስተን ይችላል። ዲፕ ብሪዝ ማድረግ ሊያስደስተን ይችላል። ትንሽ ወተን ስትሬች ማድረግ ሊያስደስተን ይችላል። ብቻ በሚያስደስተን መንገድ ይሄ የቀኑን የጠዋታችንን ሩቲን ስታብሊሽ ማድረግ ያስፈልጋል ማለት ነው። ሌላው ግን በጣም ወሳኙ ነገር እንግዲህ አርፈን ስንነሳ ትንሽ በጣም ቀጥታ ወደ ስራ መግባት የለብንም። ዩሲ ቀጥታ ወጡ ዘንድ ወደ ጉዳዮቻችን መግባት የለብንም። ምናልባት ብዙዎቻችሁ ታውቃላችሁ፣ መኪና ጠዋት ላይ አርፎ ወይም አድሮ ሲነሳ መሞቅ ያስፈልገዋል። አለማሞቅ እኮ ይቻላል። ቀጥታ አስነስቼ በነዳው ምን ይሆናል? ምናልባት አሁን የኤሌክትሪክ መኪኖች እንደዚህ አይነት ፕሮብለም ላይኖርባቸው ይችላሉ። ግን የጋዝ መኪኖች ግን እንደዚህ አይነት ፕሮብለም አለባቸው። ቀጥታ አስነስቼ መኪናውን ብነዳው ቀኑን ሙሉ ስቸገር ነው ሙሉ። ስለዚህ መኪና ሰርኩሌት እስኪያደርግ የተወሰነ ዋርም አፕ እስኪያደርግ ድረስ መሞቅ አለበት። ስለዚህ እኛም ቢሆን ትንሽ ስትሬች ማድረግ፣ ኤክሰርሳይዝ ማድረግ፣ ትንሽ ወርክአውቶች ነገር ብንሞካክር ሰውነታችን ላይክ በደንብ ሙዱ እንዲስተካከል ኢቨን ሳይንቲፊካሊም
ኢንዶርፊን ወይም የደስታ ስሜት የሚያመነጨው ሆርሞንን ማመንጨት የምንችልበት አይነት ሁኔታ ይፈጠራል ማለት ነው። ሌላው እንግዲህ አስፈላጊ ሆኖ ከተገኘ ነዳጅ መሙላት ያስፈልጋል። ነዳጅ መሙላት ማለት ምንድነው? የሚያስፈልገን አይነት ቁርስ እንግዲህ ጾም ምናምን ካልሆነ በስተቀር እንደዚህ አይነት ቁርሶችን ትንሽ መመገብ ያስፈልጋል። ቀለል ያሉ ግን ኢነርጂ ሊሰጡ የሚችሉ ቁርሶችን ብንመገብ ራሳችንን ፊውል አፕ ማድረግ እንችላለን ማለት ነው። ይሄ ደግሞ ኢነርጂያችን ቡስት እንዲያደርግ እና ፎከስ ሆነን ቀኑን ሙሉ እንድንሰራ ያደርጋል ማለት ነው። ስለዚህ ጠዋት ላይ የምናደርጋቸው ነገሮች የቀኑን ፓተርኖቻችንን በደንብ ዲተርማይን ስለሚያደርጉ ነው እነዚህን ነገሮች ማውራት ያስፈልገው። ሌላው የግራቲቲዩድ የሚባለውን ነገር ፕራክቲስ ማድረግ ነው። ቀንን በምስጋና መጀመር ሪሊ ትልቅ ኃይል ነው። ሶ የምናመሰግንባቸው ብዙ ነገሮች ብዙ ምክንያቶች ይኖራሉ። ሶ እነሱን ጠቅሰን ታንክፉል መሆን በጣም ያስፈልጋል ማለት ነው። ሶ ፈጣሪን ማመስገን በዚህ ደረጃ በጣም ቆንጆ ነገር ነው። ይሄ ደግሞ ሪሊ ለነገሮች ያለንን አውትሉክ የሚቀይር ፖዚቲቪቲ ወደ ውስጣችን እንዲሰርጽ የሚያደርግ ነገር ስለሆነ ይሄም ምስጋና ወይም ግራቲቲዩድ በጣም ወሳኝ ነገር ነው ማለት ነው። ሌላው ይሄ አንዳንድ ጸሐፊዎች ዲጂታል ዲቶክስ ይሉታል። ጠዋት ላይ እንደተነሳን ኢሚዲየትሊ ወደ ስልክ ወደ ምን ባንሄድ ጥሩ ነው፣ በተወሰነ ሌቭል ማለት ነው። እሱን ስናደርግ ስትረስን ሬዲዩስ ማድረግ እንችላለን፣ ዲስትራክሽንን አቮይድ ማድረግ እንችላለን። ሶ ይሄ ዲጂታል ዲቶክስ የሚባለው ነገር ኢምፖርታንት ነው። ሶ ቀጥታ ኢሚዲየትሊ ከእንቅልፌ እንደተነሳው ቀጥታ ስልኬ ላይ ቲክቶክ ላይ የሆነ ነገር ላይ የምጣድ ከሆነ ቀኑን ሙሉ ዲስትራክትድ ሆኜ ነው የምውለው፣ ቀኑን ሙሉ ስትረስ አድርጌ ነው የምውለው ማለት ነው። ሶ ይሄም ትልቅ ኢምፓክት አለው። ሌላው ማይንድፉልነስ ነው። ይሄ ማይንድፉልነስ የሚባለው ነገር ሞር ቀኑን ሙሉ ከራሳችን ጋር መሆንን መለማመድ ነው። ሪሊ አሁን እኛ ስንኖር የምንኖረው የራሳችንን ኑሮ ራሳችን፣ የኔን ኑሮ ሌላ ሰው ሊኖር አይችልም፣ የሌላን ሰው ኑሮ እኔ ልኖር አልችልም። ስለዚህ ምን ያህል ማይንድፉል ነን የሚለው ነገር በጣም ወሳኝ ነው። ማይንድፉልነስ በጣም 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 ወሳኝ ነገር ነው። ለምን ይሄ የስበት ኃይሉ ራሱ እኔ ጋር ነው መሆን ያለበት። እኔ ነኝ ቀኔን የምውለው፣ እኔ ነኝ ቀኔን ሰክሲድ አድርጌ ወይም አሸንፌ መዋል የምችለው። ሶ ራሴ ጋር መሆን አለብኝ። አዘርዋይዝ ትንሽ ዲስትራክትድ እየሆንኩኝ የሚሄድ ከሆነ በጣም ከባድ ነው። በሌለ ትናንትና በሌለ ገና ባልመጣ ነገ እየተወጠርን አሁናችንን ሳንኖር ማይንድፉል ሳንሆን ስራችንን መስራት ውጤታማ አያደርገንም ማለት ነው። ሶ ሌላው ከፕላኒንግ እና ጎል ሴቲንግ ነው። ይሄም ቢሆን ቀናችንን ያው ጠዋት ላይ ከተነሳን በኋላ ትንሽ ፕላን ማድረግ ማቀድ፣ ልንሰራቸው የሚገቡ ታስኮቻችንን ፕራዮሪታይዝ ማድረግ በደንብ ቀኑን ሙሉ ኦርጋናይዝድ ሆነን ፎከስ ሆነን እንድንውል ያደርገናል። ይሄ ምንድነው አቮይድ የሚያደርገው? ቀኑን ሙሉ ዝም ብለን ያገኘነውን ስራ ሰርተን ከመሄድ እንቆጠባለን። ያገኘነውን ስራ ሰርተን በመዋልና መስራት ያለብንን ስራ ሰርተን በመዋል መካከል ትልቅ ልዩነት አለ። ሰው የምንፈልገው ማድረግ የሚኖርብን መስራት የሚገባንን ስራዎች ብቻ ሰርተን መሄድ ነው። እነሱ ደግሞ ጥቂት ናቸው። ብታስታውሱ ከሆነ በባለፈውም ስናወራ 20-80 ሩል 20% of our important actions 80% of our results determine ያደርጋሉ። ሶ ሪቨርስ ማድረግ አያስፈልግም። 80% ውዘታችን 20% ውጤታችን ዲተርማይን ቢያደርግ ኪሳራ። ስለዚህ ትንሽ ፎከስድ ከሆነ መስራት የሚገባንን ነገር ብቻ ሰርተን እንድንውል፣ ያገኘነውን ሰርተን እንዳንውል፣ ያገኘነው ሲጎትተን እንዳይውል ያደርጋል ማለት ነው። ከዚህ ጋር በተገናኘ ብዙ መጽሐፎች ተጽፈዋል። ምናልባት ግን ለዚህ ቲም አንድ መጋበዝ የምፈልገው መጽሐፍ በ5 AM ክለብ የሚል አንድ መጽሐፍ አለ። ሮቢን ሻርማ ነው የጻፈው። ያነበበው ሰው ሮቢን ሻርማን የጻፈው። እዛ ላይ እንግዲህ ዋናው ኮንሰፕት ይሄ 20-20-20 ሩል የሚባል አንድ ኮንሰፕት ተቀምጧል። ሙቭ፣ ሪፍሌክት እና ግሮ የሚል የመጀመሪያውን 20 ደቂቃ ትንሽ ለሙቭመንት አውሉት። ስትሬች አድርጉ፣ ኤክሰርሳይዝ አድርጉ፣ ፊዚካል ኤክሰርሳይዝ አድርጉ። ይሄ ኢነርጂያችሁን ቡስት ያደርጋል፣ ሙዳችሁንና ፎከሳችሁንም ደግሞ ኢምፕሩቭ ያደርጋል የሚል ነገር ተቀምጦበታል። ሁለተኛው 20 ደቂቃ የቀን እቅድ ለማውጣት ወይም ለፕላኒንግ አውሉት፣ ለሪፍሌክሽን አውሉት ነው የሚለው። እሱ ደግሞ በደንብ በሙሉ ልብ ማይንድፉል እንድንሆን የሚያደርገን ነገር ነው። ሶስተኛው 20 ደቂቃ ለለርኒንግ አውሉት ይላል። ይሄ ደግሞ መጽሐፍ ማንበብ ሊሆን ይችላል፣ ፖድካስት ማዳመጥ ሊሆን ይችላል። እነዚህ አይነት ነገሮች ራሳችን ለማስተማር ስንሞክር ፕሮፌሽናሊም ፐርሰናሊም ግሮው እያደረግን እየተማርን እንድንሄድ ያደርገናል። ሶ ይሄ የ20-20-20 ሩል የሚባለውን አፕላይ ልናደርገው እንችላለን። ኦር ደግሞ በራሳችንን መንገድ ብቻ ግን ይሄ ሞርኒንግ ሩቲናችንን ግን አጀስት ማድረግ ግን ያስፈልጋል የሚል ነገር
ለማስቀመጥ ነው። ስለዚህ ቀናችንን በግብ ለራሳችን ተጨማሪ ጊዜ በመስጠት ራሳችንን በመንከባከብ በፎከስ ከጀመርን ውጤታማ ቀን ማሳለፍ እንችላለን ነው። ቀናችንን ቀድመን በቁጥጥር ስር እንድናውልና በጥሩ ማይንድ ሴት ቀኑን በሙሉ በጥሩ ፓተርን ማሳለፍ እንድንችል ነው ይሄንን ሀሳብ ያዘጋጀሁት። እንዲህ ስናደርግ የበለጠ ውጤታማነታችን ፕሮዳክቲቪቲያችን ይጨምራል ለማለት ነው። አመሰግናለሁ።